ሰላም ቤተሰቦቼ እንዴት ቆያችሁልኝ? ሰላም ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ያው ከዚህ በፊት እንደነገርኳችሁ ፖሊስ ክሊራንስ እንዴት ማውጣት እንችላለን የሚለውን የነገርኳችሁን ታስታውሱታላችሁ አይደለ? የቀደመ ቪዲዮ ላይ አለ፣ ገብታችሁ ቼክ ማድረግ ትችላላችሁ። በስልካችን እቤታችን ቁጭ ብለን ኦንላይን ላይ ፖሊስ ክሊራንስ መሙላት እንደምንችል አስረድቻችሁ ነበረ። በ220 ድርሃም ብቻ እዚህ ዱባይ ውስጥ ላለን ሰዎች ማለት ነው። እዚህ ዱባይ ውስጥ ላለን ሰዎች እንዲሁም ደግሞ ለምናሳድስ ሰዎች የበለጠ በጣም ያገለግለናል። በስልካችን ፖሊስ አፕሊኬሽን የሚለውን ጭነን በሱ ገብተን 220 ድርሃም ብቻ ከፍለን ፖሊስ ክሊራንሳችንን መያዝ እንችላለን። እሱን ከሞላን በኋላ አሁን የምገኝበት ቦታ ፖሊስ ክሊራንስ ፖሊስ ስቴሽን አለ። እዛ ትሄዱና አልኳድራ ይላል ስሙ። እዛ ትሄዱና ምንድነው የሚጠበቅባችሁ? የስፖንሰራችሁን ስም ይዛችሁ መምጣት ብቻ ነው። የስፖንሰራችሁን ስም ብቻ ይዛችሁ በመምጣት በመገኘት አሁን ጓደኛዬን ይዣት መጥቼ ባለፈው ሞልተን ነበረ። በስልኳ ከፍለን ነበረ 220 ድርሃም። አሁን እሷ ገብታለች ቢሮ። እስከምትመጣ ድረስ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። ልክ እዚህ ትመጡና የስፖንሰራችሁን ስም ትሰጣላችሁ። የስፖንሰራችሁን ስም ፎርሙላው ላይ ከሞላላችሁ በኋላ 5 ቀን ብቻ ነው የሚጠበቅባችሁ ማለት ነው። በዛ በ5 ቀን ውስጥ አሁን ዛሬ እሷ እየሞላች ነው የስፖንሰሯን ስም 5 ቀን ነው የሚሰጧት። በ5 ቀን ውስጥ በኢሜል ይልኩላታል። አለቀ ማለት ነው። ሌላ ምንም የሚያስፈልገው ነገር የለም። እሷ ስትመጣ አብረን የምንሰራውን ቪዲዮ አሳያችኋለሁ። እንዴት ጨርሳ እንደመጣች ትነግራችኋለች። ነገር ግን አሚር ሞባይል ሴንተር ወይንም ሰዎችን መለመን ወይንም ቲክቶክ ላይ እየገቡ እንዴት ነው የማደርገው ማለት አይጠበቅባችሁም። የሚያስፈልጋችሁ አንድና አንድ ስልክ ነው። ስልክ ደግሞ ሁላችንም አለን። በየቤታችን ቁጭ ብለን 5 ደቂቃ ባልሞላ ውስጥ ሞልተን መጨረስ እንችላለን ማለት ነው። ከዛ እሷ ከመጣች በኋላ ወደ ቤኒያስ ስኩዌር እንሄዳለን፣ ወደ ዳይራ ማለት ነው። እችን እቃ ይሄው ዛሬ የምልካት እች ናት። ብዙ ሻንጣ መያዝ አልቻልኩም። እችን እቃ ስልክና ስመለስ ምሳሌ እንገናኛለን ማለት ነው። ባይ አመሰግናለሁ። ስለዚህ አሁን ትመጣለች ማርቲ ማለት ነው። እየመጣች ነው፣ ትነግረናለች እሷ እንዴት አድርጋ እንደሰራች እንዴት አድርጋ ገብታ እንደጨረሰች ማለት ነው። ምንም የሚያስፈልጋችሁ ነገር የለም። ማርቲ መጣሽ፣ ይሄው መጣለች ማርቲ። እንዴት ነሽ? ሰላም ነው። እየነገርኳቸው ነበር ለቤተሰቦቼ እንዴት አድርገሽ መተሽ እንደጨረሽ። ሰላም የሰሊዲና ቤተሰቦች እንዴት ናችሁ አላችሁ? እሺ አሁን እየመጣሁት የነበረው ከኦፊስ ነበረ። ኦፊስ ሄደን ስለ ፖሊስ ክሊራንስ ሰሊ አፕላይ አድርጋለኝ። ከዛ በኋላ ኦንላይን አፕላይ አድርጋለኝ 220 ድርሃም ከፍዬ ከዛ በኋላ ሄጄ ጉዳይን አስፈጽሜያለሁ። እሷ እንዳለችው ተሳክቷል። ከ5 ቀን በኋላ አፕሩቭ ይሆናል። በጣም አመሰግናለሁ ሰሊዬ፣ የኔ ወጥ ስለምትተባበሪ አሪፍ ኢንፎርሜሽን ስለምትነግረን እናመሰግናለን። ቴንክ ዩ የኔ ወጥ። ከቤተሰቦች ጋር መልካም ጊዜ ይሁንልሽ። እኔ ወደ ጉዳይ ላይ አመሰግናለሁ። ስለዚህ እሷ ወደ ጉዳዩ ትሄዳለች። እሷ ወደ ዕቃ ለመላክ ወደ ኢትዮጵያ እሄዳለሁ ማለት ነው። ዛሬ የሰጠሁት ነገ ኢትዮጵያ ይደርሳል ማለት ነው። አመሰግናለሁ አብራችሁን ስለቆያችሁ። በኋላ ምሳ ሰዓት ላይ አብረን እንገናኛለን። ባይ ባይ።